ሄይ ጋይስ እንዴት ናችሁ? ዛሬ ደግሞ ስለ ፕላቴስ አንዳንድ ነገሮችን ለማለት ነው። ፕላቴስ የሚሰኘው እንቅስቃሴ ከተፈጠረ 100 ዓመት ሊሆነው ነው። ጀማሪው ጆሴፍ ፕላቴስ ይባላል። የጡንቻዎችን ጥንካሬና ቀልጥፍና ለማዳበር የሚሰራ 50 የሚደርሱ እንቅስቃሴዎችን የያዘ ልምምድ ነው። ፕላቴስ ጥንካሬንና እንቅስቃሴን ሲያሳድግ እንዲሁም ሚዛኑን የጠበቀ ሰውነት እንዲኖረን ያስችለናል። በተጨማሪም የጀርባ ህመምን ያስወግዳል። የተስተካከለ ጤናማና ዝንፈት የሌለው ሰውነት እንዲኖረን ይረዳናል ማለት ነው። ፕላቴስ ሁለት አይነት ምድቦች አሉት። አንደኛው ማት ፕላቴስ ሲባል ምንም አይነት መሳሪያ ሳንጠቀም የምንሰራው ሲሆን ሁለተኛው ደግሞ ሪፎርመር ፕላቴስ ይሰኛል። ይህም ለዚህ እንቅስቃሴ ተብሎ በተዘጋጁ ማሽኖች አማካኝነት የሚከወን ነው ማለት ነው። አትኩሮቱን የሚቸር ውጤታማ የሆነ ለየትኛውም ሰው ሊሆን የሚችል እንቅስቃሴ ነው ፕላቴስ። በሚቀጥለው ፓርት 2 ስለ ፕላቴስ እናያለን። መልካም ቀን።